በሰው ልጅ የታሪክ መዝገብ ውስጥ ስሙ ከደስታና ከምስራች ጋር አብሮ የሚነሳ የሰማይና የምድር ድልድይ የሆነ ታላቅ መልአክ አለ። እሱም ቅዱስ ገብርኤል ነው። ገብርኤል ማለት የእግዚአብሔር ሰው ወይም አምላክና ሰው ማለት ነው። ስሙ ብቻ ሳይሆን ተግባሩም ድንቅ ነው። በአምላክ ፊት የሚቆመውና በሰማያዊ መንግሥት የክብር ባለሟል የሆነው ይህ መልአክ ለሰው ልጆች ሁሉ የፍቅርና የተስፋ መልእክተኛ ነው። ክፍል 2 የብስራቱ ዜና። ወደ ናዝሬት መንደር ሲወርድ ዓለም በትልቅ ጉጉት ተጠብቀው ነበር። ወደ ቅድስት ድንግል ማርያም ዘንድ ቀርቦ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ሲላት የሰው ልጅ የውድቀት ዘመን አብቅቶ የድኅነት ፀሐይ ወጣች። ገብርኤል የፍርሃት መልአክ አይደለም፣ ይልቁንም አትፍሪ በማለት የልብን ጭንቀት የሚያስወግድ የሰላም አባት ነው። የእሱ ድምፅ በጨለማ ለነበሩት ብርሃን፣ ተስፋ ለቆረጡት ደግሞ አዲስ ሕይወት ሆነ። ክፍል 3 የእቶኑ እሳት ረዳት። የቅዱስ ገብርኤል ኃይል በቃላት ብቻ የተወሰነ አይደለም። በፋርስ ምድር ሦስቱ ሕፃናት አናንያ፣ አዛርያና ሚሳኤል በሚነድ እቶን እሳት ውስጥ ሲጣሉ መልአኩ ገብርኤል ከሰማይ እንደ መብረቅ ወረደ። የሚፋጀውን እሳት ወደ ቀዝቃዛ ጠል በመለወጥ እነዚያን ንጹሐን ሕፃናት ካልተጠበቀ ሞት አዳናቸው። ይህም የሚያሳየው ገብርኤል በፈተና እሳት ውስጥ የሚቀርብ ዛሬም በኑሮ እሳትና በመከራ ማዕበል ለሚናወጡ ሁሉ ክንፎቹን ዘርግቶ ጥላ ይሆናል። ክፍል 4 ማጠቃለያ። ቅዱስ ገብርኤል የሕፃናት ጠባቂ፣ የቤተሰብ መከታና የምስራች አብሳሪ ነው። በነቢዩ ዳንኤል ዘመን ምስጢርን እንደገለጠ ዛሬም በሕይወታችን ውስጥ ግራ ለገባን ነገሮች ብርሃን ይሆንልናል። የእሱ ተራዳይነት አይለየን። እናንተም ይህንን ትረካ ስታደምጡ በመከራችሁ ጊዜ የሚረዳችሁ፣ በደስታችሁ ጊዜ ደግሞ የምስራች የሚያብስራችሁ መልአክ ከጎናችሁ አትዘንጉ። በሰው ልጅ የታሪክ መዝገብ ውስጥ ስሙ ከደስታና ከምስራች ጋር አብሮ የሚነሳ የሰማይና የምድር ድልድይ የሆነ ታላቅ መልአክ አለ። እሱም ቅዱስ ገብርኤል ነው። ገብርኤል ማለት የእግዚአብሔር ሰው ወይም አምላክና ሰው ማለት ነው። ስሙ ብቻ ሳይሆን ተግባሩም ድንቅ ነው። በአምላክ ፊት የሚቆመውና በሰማያዊ መንግሥት የክብር ባለሟል የሆነው ይህ መልአክ ለሰው ልጆች ሁሉ የፍቅርና የተስፋ መልእክተኛ ነው። ክፍል 2 የብስራቱ ዜና። ወደ ናዝሬት መንደር ሲወርድ ዓለም በትልቅ ጉጉት ተጠብቀው ነበር። ወደ ቅድስት ድንግል ማርያም ዘንድ ቀርቦ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ሲላት የሰው ልጅ የውድቀት ዘመን አብቅቶ የድኅነት ፀሐይ ወጣች። ገብርኤል የፍርሃት መልአክ አይደለም፣ ይልቁንም አትፍሪ በማለት የልብን ጭንቀት የሚያስወግድ የሰላም አባት ነው። የእሱ ድምፅ በጨለማ ለነበሩት ብርሃን፣ ተስፋ ለቆረጡት ደግሞ አዲስ ሕይወት ሆነ። ክፍል 3 የእቶኑ እሳት ረዳት። የቅዱስ ገብርኤል ኃይል በቃላት ብቻ የተወሰነ አይደለም። በፋርስ ምድር ሦስቱ ሕፃናት አናንያ፣ አዛርያና ሚሳኤል በሚነድ እቶን እሳት ውስጥ ሲጣሉ መልአኩ ገብርኤል ከሰማይ እንደ መብረቅ ወረደ። የሚፋጀውን እሳት ወደ ቀዝቃዛ ጠል በመለወጥ እነዚያን ንጹሐን ሕፃናት ካልተጠበቀ ሞት አዳናቸው። ይህም የሚያሳየው ገብርኤል በፈተና እሳት ውስጥ የሚቀርብ ዛሬም በኑሮ እሳትና በመከራ ማዕበል ለሚናወጡ ሁሉ ክንፎቹን ዘርግቶ ጥላ ይሆናል። ክፍል 4 ማጠቃለያ። ቅዱስ ገብርኤል የሕፃናት ጠባቂ፣ የቤተሰብ መከታና የምስራች አብሳሪ ነው። በነቢዩ ዳንኤል ዘመን ምስጢርን እንደገለጠ ዛሬም በሕይወታችን ውስጥ ግራ ለገባን ነገሮች ብርሃን ይሆንልናል። የእሱ ተራዳይነት አይለየን። እናንተም ይህንን ትረካ ስታደምጡ በመከራችሁ ጊዜ የሚረዳችሁ፣ በደስታችሁ ጊዜ ደግሞ የምስራች የሚያብስራችሁ መልአክ ከጎናችሁ አትዘንጉ።